ሰዓት ላይ የተዘጋባት በር ሴትዮዋ ስራ ስትሄድ ሰውየው ትንሽ ሊደፍራት ስለሚሞክር አስገብታ በር ቆልፋ ነው የምትሄደው ማለት ነው። ቤት ቆልፎባት ይወጣሉ። በዛ ላይ ያ ቤት ውስጥ እባብ አለ እያሉ ነው። የእድሜያቸውን ልዩነት በመኪና አጣፉት። የ30 ዓመቱ ወጣት የ60 ዓመቷን ኮረዳ ይሄ ልጅ ብር ብሎ ቺን ሴትዮ አገባት ቢባል ታምናላችሁ? ይሄ ነው የገብታል እየተባለ ነውና ልጁ እሱን አድኖ የሚያዝ ስራው እንግዲህ ያው የህግ ነውና ይሄ ልጅ ሚስቱን ገደለ በማለት ሐሰት መረጃ ሶሻል ሚዲያ ላይ እየተበተነ ነው የሚገኝ በመለያየታቸው ምክንያት ማለት ነው። አሁን ከማን ጋር ነው? ከራሴ ጋር። ከራስሽ ጋር ማለት ከራሴ ጋር ነው። ብቻሽን እንዴ ነው? አዎ ብቻዬን ነው። ወላሂ ወል ባኪና ኢሳም ተገናኝተዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንደምን አላችሁልኝ? እኔ ያለው አልሐምዱሊላህ። ዛሬም በሌላ ቪዲዮ ተመልሻለሁ። እንግዲህ ዛሬ ሶስተኛ ቪዲዮአችን ነው። በሁለት ቪዲዮ ወደ 85 አካባቢ ሰብስክራይብ ገብተናል። አመሰግናችሁ ወዳለው። በመጀመሪያ ቪዲዮ 20 ምናምን ሰብስክራይብ ገባን፣ እዛ ላይ ተናግረን ነበር። በሁለተኛ ቪዲዮ ደግሞ ከ1000 በላይ እይታና እስከ 80 በላይ ሰብስክራይብ አግኝቻለሁ። በዚህ ትንሽ ጊዜ ውስጥ ተቀባይነት አገኛለሁ ብዬ አላሰብኩም፣ ግን አመሰግናችኋለሁ። ሁላችሁንም ወዳችኋለሁ። ከ80 በላይ 85 መቶም ሊሞላ ስለሚችል እጅግ አድርጌ ላመሰግናችሁ ወዳለሁ። እንግዲህ በዛሬ ቪዲዮ አሪፍ ቪዲዮ ይዤላችሁ መጥቻለሁ። ፈታ ዘና ምንልበት ቪዲዮ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ይህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህን ቪዲዮ ደግሞ ላይክ በማድረግ ብዙ ሰው ጋር እንዲደርስ ከቻላችሁ ደግሞ ይህን ቪዲዮ ለጓደኞቻችሁ ሼር እያደረጋችሁ እኔንም አበረታቱኝ። እናንተም ፈታ በልብላለሁ። ወደ ዛሬ ቪዲዮ እንግዲህ በመጀመሪያ ወደ ዛሬ ቪዲዮ ስንገባ ጠቅላይ ሚኒስትር ዶክተር አብይ አህመድ ወዴት ሊሄዱ ነው? እስቲ የዜና ሳልነግራችሁ ብተኛ ወቀሳችሁን አልችለውም ብዬ ነው። ከእንቅልፌ ተነስቼ ነው እየሰራሁላችሁ ያለው። ጠቅላይ ሚኒስትራችን ወደ ጠፈር ሊጓዙ ነው ተብሏል ማለት ነው። የሚጓዙበት ምክንያት ጠፈር ላይ ሆነው ለዓለም ሕዝብ የሰላም መልእክት ለማስተላለፍ ነው ተብሏል ማለት ነው። ተሳክቶላቸው ወደ ጠፈር የሚሄዱ ከሆነ የእናንተን ምኞት ኮሜንት ላይ ያስቀምጡላችሁ። የጉዞ እቅዳቸው ከተሳካም ወደ ጠፈር የተጓዙ ብቸኛው የዓለም መሪ ያደርጋቸዋል። እዚሁ ነው ሰላም እንትና ይልቁ እዚሁ ነው ሰላም አይሉም እንዴ? ምን ችግር አለው? እኔ ግን ብዙም አልተመቸኝም። ወይን አብረን እንሂድ። እንደውም ኑሮ መሮኛል። የእድሜያቸውን ልዩነት በመኪና አጣፉት። የ30 ዓመቱ ወጣት የ60 ዓመቷን ኮረዳ ድል ባለ ሰርግ ካገቧት በኋላ የመልሱ ዕለት እጅግ ውድ የሆነ መኪና ሸልማው ሰርፕራይዝ አድርገዋለች። በእድሜያቸው መካከል ያለውን ልዩነት በመኪናዋ መጣፍተዋለች። አልገፋ ያለውን ይህንን ከባድ ኑሮ በአቋራጭ መሸንፎታል። ድህነቱን ታግሎ ማሸነፍ ሲያቅተው በሲስተም ተጠቅሞ ህይወቱንም ቀይሮበታል። እሷም ድሮ ያመለጣትን እድል በገንዘቡ አግኝተዋለች። ተጠቅሞ መጠቀም ማለት ይህ አይደል? የበላይም የበታችም የሌለበት አዲስ ህይወት። መልካም የመጠቃቀም ዘመን ይሁንላችሁ። ሰላም። ግን ይህን ነገር እንደምታዩት ሰሞኑን ሶሻል ሚዲያ ላይ በጣም የተዘዋወረና ከዚህ ሴትዮ ጋር ብቻ ሳይሆን በተለያየ ቪዲዮ እንደሚመስለኝ ከሆነ የኤአይ ቪዲዮ ይመስለኛል። እናንተስ ብትሆኑ እቺ ሴትዮ አሁን በመኪናው በሀብቷ ይህን ሰው ገዛች ለማለት አይከብድም? ሚከብድ የሚሆን አይመስለኝም። ይሄ ብቻ አይደለም፣ ገባችሁ? ሌላ ቪዲዮም በኤአይ የተሰራ ነው መሰለኝ። እንደዚሁ በቃ በጣም በሶሻል ሚዲያ ላይ እየተዘዋወረ ነው የሚገኘው ማለት ነው። ነገሩ ያግባ ለነገሩ እዚህ ኑሮማ ይሄ ነው የገብታል እየተባለ ነውና ልጁ እሱን አድኖ የሚያዝ ስራው እንግዲህ ያው የህግ ነውና ፍትህ እንጠይቃለን። ቅርበት የነበሩ ጓደኞቿ ቤት እንዳልነበረ ተጣልታ ወጥታ እንደነበረ ሰምቻለሁ። ለካሪሷ ላይ ይሄ ሁሉ ግፍ ለምን እንደደረሰ እግዚአብሔር ይወቀው። ወይ ደግሞ እግዚአብሔር አምላክ በቀልላት ባለቤቱን እኔ አልወደድኩትም። እኔ መጀመሪያ ጊዜ የኢትዮጵያ ግፍ በዛ። ኧረ ወገን በዛ። አሁን ይሄ ልጅ ማለት ነው ታውቁታላችሁ፣ ሰገጤ ነገር ናቸው ቲክቶክ ላይ እና ይህን ሰውዬ ምን እያደረጉት እንደሆነ ታውቃላችሁ? ከሌላ ቪዲዮ ጋር ኤዲት አድርጎ አቀናብሮ እቺ ልጅ ገለው አጠፋ ምናምን በሚል ማለት ነው ይሄ ቪዲዮ ፖስት እየተደረገ ነው ያለው። እዚህ ላይ ደግሞ እሱ ምላሽ ሰጥተዋል። ግን በዚህ ሰዓት ምን አይነት ግፍ ነው ሰው ላይ የተካሄደ ያለው? ምን ያደርግላችኋል? አሁን በዚህ ላይክ ያገኛችሁ ይህ ቪዲዮውን ማለት ነው ከ1 ሚሊዮን በላይ እይታ አግኝቷል። ዋይ ሰው ውሸት ነገር ነው እንደሚወደው። ረይኔል ተው
ቤተሰብ እንግዲህ እዚህ ጋር እንደምታዩት እየተፖሰቱ ያሉ ነገሮች ብዙ ሰው በቃ ውዥንብር ውስጥ ስለገባችሁ እንደዚህ አይነት ነገር እኔ እንደማላረግ ማሳወቅ ስላለብኝ ላሳውቅ ነው የመጣሁት። ልጅቷ አለች የሚባለው ነገር እውነት አይደለም። ትንሽ ተጋጭተው እናቷ ጋር ዞር ብላ ሄዳ ነው አለች እና ይሄን ክፍተት ተጠቅማችሁ እንደዚህ የምታሰራጩ ሰዎች ደግሞ በጣም ባለጌዎች ናችሁ። ነገ ሊገጥሙ ስለሚችሉ ብዙ ነገር ማለት አያስፈልግም። ወልደዋልና ነገ ሊገናኙ ስለሚችሉ ካልሆነ ርዕስ መውጣት ነው። እና ተከባብረን ብንቀመጥ ይሻላል። ከዚህ በኋላም ብዙ መስራት ትችላላችሁ። ግን እንድታቁ የምፈልገው ነገር እኔ ሴት ልጅ ብንከባከብ እንጂ እምገድል አይነት ወንድ እንዳልሆንኩ ነው። ምክንያቱም እኔ እኮ የሸገር አራዳ ነኝ እና እንደዚህ የሚተላለፈው መልእክት ሐሰተኛ መሆኑን ልነግራችሁ ፈልጋለሁ። እዚህ ጋር እንደሰማችሁት ነው። ይሄ ልጅ ያው ከሚስቱ ጋር እንደተለያየም እዚህ ጋር ገልጿል። እንደተለያዩ ነው እንጂ የገለጸው ልጅቷ እንዳልሞተች ነው። ብዙ ሰዎች በዚህ ቪዲዮ እየተታለላችሁ ነው ብዬ ነው ይሄን ቪዲዮ ያመጣሁት ማለት ነው። እንግዲህ በጣም ነው የሚያሳዝነው መለያየታችሁ በጣም ትንሽ ያስደነግጣል። ግን ያው ጣሪ ሚስትን ይመልስልህ። ኢሳምና ፋኪ ተገናኙ። ያው ሰሞኑን ታውቃላችሁ ሶሻል ሚዲያ የወጣ ፋኪ ኢሳምን ስንት ሰው ነው የምትወደው፣ ግን 3 ሰው አግብታ ፈታች። ስንት ሰው እንትናን ማን ነው ስሙን እንኳን ጠፋብኝ። እሱንም የፍቅር ምናምን ነገር ጀምሮ ነበር። አሁን ብላ ኢሳምን ተይ 7ኛ የሴት ጨራሽ የሴት እንደ ኢትዮጵያ ማናት የሴት ጨራሽ ምናምን ቢባልማ እኔ ፋኪን ነው ሬላሽ ስንት ጊዜሽ ነው ከመጣሽ? 1 አመት ከምናምን ወር ሊሆን 1 አመት ከ20 ቀን አዲስ አበባ ከመጣሽ የምርሽ ነው? ከዛ በፊት መጥተሽ አታውቂም? መጥቼ አውቃለሁ። ለመኖር ነው የምትይው? አሁን ከማን ጋር ነው የምትኖሪው? ከራሴ ጋር። ከራስሽ ጋር ማለት? ከራሴ ጋር ነው። ብቻሽን እንዴ የምትኖሪው? አዎ ብቻዬን ነው። ወላሂ ወላሂ ነው የምትይው? ወላሂ ነው። ውሸት እኮ አይደለም የምትነግሪኝ ታውቂያለሽ? እውነቴን ነው። ብቻዬን ነው የምኖረው። ለብቻሽ ነው የምትኖሪው? ሚስት የለም ድስት የለም? እኔ እኮ ነኝ ሚስት። እሺ ባል የለሽም? የለኝም። ለምን አታገቢም? ምን ታማረኛል? ዝም ብሎ ማግባት አለ? ሴቶች ራሳችሁ ሲችሉ ማለት ነው ዱርዬ ትሆናላችሁ። አታውቂም? ማን ዱርዬ የሚያደርጋችሁ? እሱ አስተሳሰብሽ ነው። ባይዘው ማንም ተጠያቂ አይደለም። ስለዚህ ወንድ ልጅ ልክ ራሱን ሲችል ምናምን ራሱን ሲችል በስራም በኢኮኖሚም በአቅም ነው ስለማግባት ነው የምናስበው። ታውቂያለሽ? ወላሂ ምንም አሁን ቆንጆ ቤት አለኝ ቆንጆ የሚስት ባገኝ ነው። እንግዲህ እንደምታውቁት እዚህ ጋር ተገናኝተው ብዙ ነገር አውርተዋል። ከዛ ውስጥ ኢሳም እንግዲህ ፋኪያ ወድጄሃለሁ እያለችው ነው እና እሱ ደግሞ ያው ወንድ ልጅ እንግዲህ መቼም ሴት ልጅ አፈቅራለሁ ምናምን ብላ ስትመጣ ብዙ የማይመቸው መሰለኝ ያው እንትን እያላት ነው ማለት ነው። በዛ ላይ ደግሞ ኢሳም ከኢክራም ጋር ነው የምናቆኛ ከኢክራም ጋር ነው እና ከኢክራም ጋር ይሻላችኋል። እኔ ሳሰገልትኛዳ ብሻኔ ሰከናና ከነኔ ግማ ሸሮቢ ከነና ከነኔ ንጉ በቃ ከቆንቆን ኮነን ኩምነ ደርቤ ቆኬ ኮጂ ፈዳ ማለ ድጉ እንደው መነከ ሰቦ ፈላማቱ ዝራ እኔናቱ ቁጥር ከናፉ ነምኪና ደፈሩ ያሌ ጎዳ ጊዜ ቆይ አሁን ተርጉምልን ትንሽ ገገባብሲቱ ወንት ሩርተኒማ እንግዲህ 1 አመት ከ5 ወር እዚህ ቤት ስትኖር ማለት ነው። ጠዋት 9 ሰዓት ላይ የተዘጋባት በር ሴትዮዋ ስራ ስትሄድ ሰውየው ትንሽ ሊደፍራት ስለሚሞክር አስገብታ በር ቆልፋ ነው የምትሄደው ማለት ነው። ቀን ሙሉ እዛ ነው የምትውለው። የምትበላው 9 ሰዓት ላይ አንድ ጊዜ ነው የሚሰጣት ማለት ነው። ከዛ ውሃ የሚሰጣት አሁን ያዘችው ሃይላንድ ነው ማለት ነው። ስለዚህ ጉሮሮዋ ስለሚደርቅ ጨርሳ ጠግባ አጠጣው። ይሄ ውሃ ካለቀ ሌላ ውሃ ስለሌላት ማለት ነው ጉሮሮዋን ብቻ ነው የምታረጥበት ማለት ነው። ሽንት ቤት ከመጣች ምን ታደርጋለች? ሽንት ከመጣ ሽንት ቤቱ ጋር ከመሄዱ በፊት ቆይ ሌላ ደግሞ 2 እባብ አለ ያለች። 2 እባቦች አሉ። እነዚህ እባቦች ግን እኔን አይነኩኝም። ችግሩ ሰውየው ነው ያለችው ነው ያለችው። ለጠይቃት ስለ ሽንት ቤቱ ኦብለቲ ናፊ ኤርገ ስረጩ ፈኒ ዴማኒ መነፍንጫኔ ከሚፈደሙ ደንዴስ
duranattimti fincaaniin jetti fayyadame eegasiin deemuu geettee isaa sagalee fayyadama sana booda saa torbarra fayyadama tokko asii jechuudha torba Itoophiyaa irratti amma ganaana jalaa bantee iddoo rafu deeme jechuudha kun kilaasiin majlis filee iddoo hara galfannaa warraatiin qollooftee diigdeetti qulfii fuute. ኦኬ ቆይ እተኒማ እንግዲህ ከሴትዮዋ ከመውጣቷ በፊት መጀመሪያ እንድትጠቀም ሽንት ቤት መግባት ካለባት እንድትገባ ትነግራታለች ጧት 9 ሰዓት ላይ ማለት ነው። ከዛ ደግሞ ማታ በዚህ ሰዓት አሁን እስካሁን ክፍሉ አልገባችም ያው ሳሎን ያለችው ማለት ነው። ከዛ በዚህ ሰዓት ደግሞ ትከፍትላትና አንዴ ትገባለች ከዛ ወደ ክላሷ ትገባው ማለት ነው። ሱብሃንአላህ አያችሁ አይደል? ኦኬ ያ ጀማ አሁን የሰራሁት ቪዲዮ አለ። አሁን ይሄ ቪዲዮ እስካሁን ድረስ 1700 ሰው ብቻ ነው ያየው። እባካችሁ አምሯት ነው እንደ ያለው ቦፍቺ ሲሆን ይድራታው ቦሌትቲያ ናፊ ቦፍቺ በቃ ትጅራታ ክላሴ ቶኮ ከሰድራት ወዴ ላ እኔ ክላሴው ደንዳይቀባ ኦኬ ገሩ ወልነርግተኑሳ nufa kushina dhufe bishaan dheebotaa jalaa bananii bishaan isaan akka kennuufi nantu kuguyaa takka nantu dhugaa dubbachuudha. እንግዲህ ኢባቡ የምኖር ራሱን የቻለ ክፍል አለው። ነገር ግን ውሃ ለመጠጣት ከባድ ነው ወላሂ። ውሃ እንድታጠጣው ይለቀቅና ክፍል ይመጣል። ውሃ ተሰጠውና ኩችና ይመጣል። ውሃ ጠጥቶ ወደ ክላሱ ይመለሳል። እኔ እኮ አልነካም ግን ነክቷት አያውቅም። ይገርማችሁ እንግዲህ ይሄን ነገር እንደሰማችሁት ነው። ምን አይነት ግፍ ነው? እና ልጅቷን ለምንድን ነው ከዚህ ሀገር ከኤምባሲ የተረከባችሁት? ለምንድን ነው እንደዚህ የሚጫወቱባት? የት ሀገር ናት በአላህ እቺ ልጅ? እንግዲህ እቺ ልጅ ሊደረስላት ይገባል። ይሄንን ይመስላል። በጣም ነው የሚያሳዝነው ወላሂ። አንዳንዴ ሴቶቻችን ግፍ በዛ ወላሂ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ደስ ካላችሁ ካላላችሁ የሚስተካከል ነገር ካለ ኮሜንት ላይ ማስቀመጣችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።